ለምን ዓለም አልተገባቸውም? ለነዚህ ቅዱሳን ከዚህ ዓለም ይልቅ ቀጣዩን ዓለም ያውቁታል። ከየትኛው ዓለም አልኋቸው? ከዚህ ዓለም ይልቅ ቀጣዩን ዓለም ጠንቅቀው ያውቁታል። እሳቱ ያልበገራቸው፣ ሰይፉ ያልበገራቸው፣ ሞት ያልበገራቸው ያ ከመነጎድጓደ ክረምት እንደ ክረምት ነጎድጓድ መብረቅ የሚፈላው ውሃ ያልበገራቸው እነዚህ ቅዱሳን ከዚህ ዓለም ይልቅ ቀጣዩን ዓለም ስለሚያውቁት ነው። የሰው ልጅ በዓለም ከሚደርሰው ከስጋ መከራ ይልቅ ወደፊት የሚደርሰውንና ይደርሳል ተብሎ የሚጠበቀውን በቅዱሳት መጻሕፍት የተጻፈውን የነፍስን መከራ ምን ያህል የከፋ መሆኑን ቢያውቅና ቢያምን ቢረዳ ኖሮ ሰው ምን ያህል ላኗኗሩ በውኑ አይደለም በሕልሙ ምን ያህል እንደሚጠበብ መገመት አያቅተንም ነበር። ከዚህ ዓለም መከራ፣ ከዚህ ዓለም ፈተና፣ ከዚህ ዓለም ስቃይ፣ ከዚህ ዓለም ሞት፣ ከዚህ ዓለም ማጣት፣ ከዚህ ዓለም ችግር ያን ዓለም ነፍስና ስጋን አዋህዶ በዙፋኑ ሆኖ በፍርድ የሚቀጣው እግዚአብሔር እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ዘላለማዊ እሳት ሂዱ ብሎ በአንድ ቃል በአንድ ውሳኔ የሚወሰነውን የፍርድ የመከራ ዘላለማዊ ሞት ቢያውቅ ኑሮ የሰው ልጅ በውኑ አይደለም በሕልሙ ሳይቀር ሲያስብ ሲራቀቅ እንዴት ልዳን ሲል በኖረ ነበረ። ለምን? ቀጣዩን ዓለም አላወቀውም። ቅዱሳን ግን አውቀውታል። ለምን? የቀረበላቸውን ስጦታ እጅ መንሻ፣ አማሃ፣ ክብር ለምን ናቁት? ታዲያ ቀጣዩ ዓለም አለ። ቀጣዩ ዓለም የሚገርም ዓለም አለን እኮ። ትንሣኤ ዘጉባኤ አለ። በክርስቶስ ፊት መቆም አለ። ፍትሐ እግዚአብሔርን መስማት አለ። ሰማያዊ ዳኛ የእግዚአብሔርን ቃል እኮ መስማት አለ እኮ። ቀጣይ መጽሐፍ ተጽፈው ሰው ሆኖ አስተምሮን፣ ሰው ሆና መጣ፣ ነገረን፣ አስተማረን። በብዙ መንገዶች አስተምሮናል። ትናንት በትህትና ነው የመጣው፣ ቀጣይ በመዓት ይመጣል። ትናንት ለሞት ነው የመጣው፣ ቀጣይ በቁጣ ይመጣል። ትናንትና እባካችሁ ተመለሱ ነው፣ ቀጣይ ግን ሳይወድ በግድ ይገባዋል ዓለም። ስለዚህ ከዚህ ዓለም ይልቅ ቀጣዩን ዓለም ያውቁታል። ይህን ዓለም ለቀጣዩ ዓለም ዝግጅት ነው የተጠቀሙበት።